ሴት ልጅ ስራ ካላት ወጣ ምትገባ ከሆነ የማንም ጥገኛ ካልሆነች የራሷ መርህና መንገድ ዓላማ ካላት ትከበራለች። የማንም ጥገኛ እንዳትሆኝ የራስሽ ገቢ ካለሽና ፋይናንሻሊ ራስሽን የቻልሽ በራስሽ የቆምሽ ከሆንሽ ሁሉም ሰው ያከብርሻል። የቤተሰቦችሽም ጭምር ጥገኛ እንዳትሆኝ። ሰዎች በቀላሉ ሊቆጣጠሩሽ የሚፈልጉት በእነሱ እጅ የገባሽ እንደሆነና ዓላማሽ፣ ህልምሽ፣ ግብሽ እነሱን የተመረኮዘ ከሆነ ምንጊዜም ቢሆን በቁጥጥራቸው ውስጥ አድርገው ሊጫወቱብሽ፣ ሊረማመዱብሽና ሊጠቀሙብሽ ባስፈልጋቸው ጊዜ ሁሉ ያደርጉታል። የራስሽ ስራ፣ የራስሽ ገቢ፣ የራስሽ ዓላማ ሲኖርሽ በሁሉም ሰዎች ልብ ውስጥ የሚኖርሽ ቦታ የተለየ ነው። የሰዎች ጥገኛ፣ ከሰዎች የምትቀበይ፣ ሰዎችን የተመረኮዘ የሆነ ህይወት ካለሽ በቀላሉ ሊገዙሽ እንደሚችሉ ነው የሚያስቡት። ዋጋሽን ያረክሱታል። ስለዚህ ቦታሽንና ክብርሽን ለማረጋገጥ በራስሽ ቀጥ ብለሽ ቆሚ። የራስሽ ስራ፣ የራስሽ ገቢና ወጥተሽ ሰርተሽ የምትገቢበት የራስሽ የሆነ ነገር ሊኖርሽ ይገባል። ያኔ ከሰዎች እኩል ትከሻ ለትከሻ መለካካት ትችያለሽ። አለበለዚያ ሰዎች በገንዘባቸውና ባላቸው ንብረት ልክ አንቺን እንደፈለጉ ሊገዙ ዝቅ አድርገው ሊያዩሽ ይሞክራሉ። ስለዚህ ወንድ ልጅ የራሷ ስራ፣ የራሷ ገቢ፣ የራሷ ዓላማ ያላት ሴት አጠገብ ካለች አግባት አሁኑኑ።